ሃይ ጋይስ የዱባይ የሳፋሪ ጉብኝታችን እንግዲህ እንዲህ ያለ ወደ መጨረሻው ላይ ደርሰናል። የሚገርማችሁ ዱባይ ላይ የወንድ አዳሪ ነው ወይስ ጌ በቃ እሱን ቆመው የሚሰሩበት ቦታን አይቼዋለሁ፣ ቪዲዮም ቀርጬዋለሁ። እስከዛው ድረስ ላይክ እና ሰብስክራይብ እያደረጋችሁ በቪዲዮዎች የተዝናኑ ይመቻችሁ። እኔ አኩቻ ነኝ ዋዋን ያለን አካሄዳችን አትንጠር ብዙ ብዙ አራግፍ ትባላል። ቅድም የተነሳነው ፎቶ እዚህ ጋር ያወጡታል ወይስ ምንድን ነው? እዚህ ጋር ግመል ላይ የተነሳነው ፎቶ 20 ድራም ነው 40 ድራም ሲሉን በሉ አገራችን ብዙ ግመል አለ ብለን ትተናቸው ሄድን። እናትና ልጅ ታስቀናላችሁ። እንዴት ነበር? በጣም ደስ ይላል። ተመቻችሁ? በሚቀጥለው እንግዲህ ዛንዚባር ነው የምንገናኘው። እነዚህን ሰዎች እዛው መኪና ውስጥ ነበር የተገባባ ነው። በጣም ደስ የሚሉ እናትና ልጆች ናቸው። ልጅየው ግን ቲክታከር ይመስለኛል። እንዴት ነው? ተመቻችሁ? በጣም ታሜ ሌላ ታሪክ አገርን አፍቋል ወይስ ትቀራለህ? ትንሽ ቆያለሁ። ቢያስፈርሙን አሪፍ ነው። እዚሁ ማብራቱ ጋር በጣም ቆንጆ ፎቶ እዚህ ጋር ማት እነሱ እዚህ ጋር ሳትታላል እንዴ መኪና በወረፋ ነው? አዎ እነሱ አሁን ይካተታል። ኦኬ መኪናችን ጋር ነው ያለው። ኧረ እንቸኩላለን። እንግዲህ ከእራት ምናምን በኋላ መኪና በቤት ምናምን ነው የሚኬደው። በሰልፍ ጠብቀን እንሄዳለን ማለት ነው ወደ አስፋልት። መኪናችን መጣ፣ ቤታችን መጣ። አንዱ ወደ ቤት ከዛ ከአንዱ ቤት ወደ አንዱ ኒሳን ፓትሮል ወደ ከተማ ብሩኬ ይቻላል። እኔ ልግባ።
አሁን ይህን ሰውነት አፈር ይበሏል። ያሳዝናል። ለማንኛውም ከሳፋሪ መልስ እዛው ከተማ ውስጥ የሚገኝ ቢች ዳር ነበረ። አስገራሚ ነው። ደስ የሚል ቦታ ነው። ከጨረሳችሁ በኋላም በነፃ ነው። ከጨረሳችሁም በኋላ ደግሞ እዛው ሻወር አለ። ተመልከቱት። አባክተቤ ወሰወስኝ ትገባለህ በለው። ዋናተኛው መጣዩላችሁ። አሳ ነባሪው ላይ ይቀናበታል። ሮቤል በሉት። አንዴ ለኛ ሀገር የተወዳደረው ሰውዬ ይሄ አቋም ግን ቤተሰብ ለቅርጽ ውድድር እንዴት ነው? አይመጥንም? ያበደ ነው እኮ ሲክስ ፓክ አለ ከወገብ በላይ ማለት ነው። ለማንኛውም ቢች ዳር እንደዛ ዋኝተን ምናምን እዛው ሻወር አለ። ሻወራችንን ታጠብን። በጣም ያሳዘኑኝ ነገር ግን የሚያይ ሰው ማዘጋጀት ነበረባቸው። ሳሙናና የሚያይ ሰው መኖር ነበረበት። በሱ አዝነንባቸዋል። ለሌላ ጊዜ ይስተካከላል ብለውናል። ባይዘዊ እኛ ሀገር ላይ እንደዚህ በየቦታው ሻወር ቤት ቢሰራ እንዲህ ክፍት ሻወር ቤት ማለት ነው በጣም አሪፍ ነው። ማንም ሰው ላብላብ አይልም። ቅርናት የሚል ሰው ይጠፋል ማለት ነው። በጣም ነው ያናግሩት። እንዴት ሳሙና ያስቀምጡ በጣም ነው ያናግሩት። እዚህ ጋር የሚያይሽ ሰው መቆም ነበረበት። ኋላ ደግሞ የሚያይሽ ሰው የዶሮ አይን ታስመስለዋለህ። እዚህ ጋር ቻፍ ታደርጋለህ። ብልግና ነው። በነፃ ይዛቅረው። እንዴት የሚያይሽ ሰውና ሳሙና ምናምን ማቀያየታቸው ዳዎች ናቸው። በእውነት ዳዎች ናቸው። እንዴት የሳሙና ያጣሉ? ፐብሊክ ላይ ቢገላህን ትታጠባለህ። ህብረተሰቡ ደርድረ ምንም ማንም ዞር ብሎ ቼክ የሚያደርግ ምንም። እኛ ሀገር ገና ጥግ ላይ ሽንት ሲሸና ተቆቁም ብዙ ብዛቱ ከሀገሩ ውጣ ያሰኝም። ከሾሩ ብቻ ሳይሆን ከሀገሩ ውጣ ያሰኝም። ምን ይሻለኛል? ማማ ኢትዮጵያ አይዞ ለራስ አይዞ። ቢች ዳሩ ጋር ተዝናንተን ጨረስንና ወደ ቤት ሄድን። ከዛ አንድ ሞል ገብተን እንምጣ ተባባልን። ወጣን። በእግር እየሄድን እያለ መንገድ ላይ አንዱ ጌ መጥቶ ያናግረናል። ምን እንሁን? ከጀርባ ያዝን ቂጣችንን ምናምን። ያው ሀገራችን ቢሆን እንግዲህ ወየ እንለው ነበረ። ብቻ የሰውየውን ቪዲዮ አሁን አሳያችኋለሁ። ይሄ ማስክ አርጎ የቆመው ሰውዬ ነው። ይከተለናል ምናምን እና የነሱ ቅያስ አላቸው። እዛ ውስጥ ሁላ ገብቼ ቪዲዮ ቀረጫችኋለሁ። እዩት በደንብ። ይሄ የቆመው ተጉራቡ ማለት ነው። እኛን ሁላ ጠይቆናል። የሚመጣው ማለት ነው። ተመልከቱት ጋይስ። የቆሙት የሚያንጃብብብን ፈልጎ ነው። ሶሪ እንግዲህ ጋይ ስለ ቀረጻይ በዛ ሀገር ህግ ሌጋሊውን አይሁን ስለማላቅ ነው እንግዲህ እንዳያሳስረን ብዬ እንደዚህ የቀረጽኩት። ይሄ ደግሞ የነሱ ሰፈር ነው። እነዛ በር ላይ የሚቆሙት ሰዎች እንደዚህ ነው ስራቸው። ላይ ከሰባተኛ ማለት ነው። እና ጋይስ ለዛሬ ፓርት 3 ያስኩላችሁ ቪዲዮ ይህንን ይመስል ነበር። በፓርት 4 እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ባይ